እያንዳንዱ ወንድ ውስጡ ንጉሥ አለ ይባላል እና you should know how to talk to the king in him ውስጡ ንጉሥ አለ እያንዳንዱ ወንድ እና ቤቱ ሲገባ ከንጉሱ ጋር የምታወራ ሴት ታስፈልጋለች። ክብሩን የምትጠብቅለት ገንዘብ ላይኖረው ይችላል፣ ለፍቶ የመጣ ሊሆን ይችላል። ክብሩን ከጠበቀችለት በጣም ጥሩ ይሆናል። እያንዳንዷ ሴት ውስጥ ደግሞ ኩዊን አለች። ትሪት መደረግ የምትፈልግ መወደዷ እንዲነገራት የምትፈልግ በቃ በየቀኑ የፍቅር ቃላት የምትፈልግ ኩዊን ደግሞ አለች እና እሱም ደግሞ he has to speak to the queen in her ከንግስቲቱ ጋር ማውራት መቻል አለበት። ከዛ ይሄ እሷ በዛ ፍቅርን ስትጠግብ ሌላ አይደለም እኮ የሆነ አበባ ይዞላት ስለመጣ አይደለም፣ ሽቶ ስለገዛላት አይደለም፣ በቃላት ውበቷን ሲነግራት፣ ቫሊዋን ሲነግራት፣ ማንነቷን ሲነግራት፣ እንዴት ውድ እንደሆነች ከሷ ውጪ ሌላ ማንም እሱን ለአትራክት ሊያደርገው የሚችለው ሰው እንደሌለ ሲነግራት፣ እሱን ሲነግራት ትለመልማለች። እሷ ደግሞ ኦነር ካደረገችው ከሌላ ወንድ ጋር ሳታወዳድረው ንጉሥ አርጋ ካየችው እሱ ንግሥት አድርጎ ካያት በጣም ቆንጆ ኑሮ ይኖራል። እኔ እንደው ብቻ ምሳሌ ብዙ ጊዜ አነሳታለሁ። አንድ ሰው ቢሮ ውስጥ አንዲት ሴት ትፈትነዋለች። በጣም ፖስቸሯ የሚያምር ምናምን ነች እና በጣም በተደጋጋሚ ቴምፕት ታደርገዋለች። ከዛ አያትና አንድ ቀን በጣም ይገርምሻል አላት። የኔ ሚስቴ ፖስቸሯ ልክ እንዳንቺ ነበር አለ። ሰውነቷ ልክ እንዳንቺ ነበር አላት። አሁን እንዳንቺ አይደለችማ። ሰውነቷ ትንሽ ተለውጧል፣ ትንሽ ወፈር ብላለች፣ ትንሽ ፊቷ ላይ ትንሽ ሲየሽ ማዲያት አለ። ግን ለምን እንደሆነ ታውቂያለሽ አለት። የኔን ልጆች በማህፀኗ ተሸክማ ወልዳ አጥብታ ደፋ ቀና ስትል ልጆቿን ስታት ምን ስትል ለዛም ልዩነት የመጣ እንደዛም ሆኖ ስቲል የኔ ሚስት ውብ ነች። አሁን አይሽ ሚስቲቱ እዛ ጋር ወጣት ሴቶች ምናምን ጋር ምናምን አረድ የዋለው ከዛ እሷ መወደዷን ማወቅ ትፈልጋለች። ሁል ጊዜ መወደዷን እሷ ቁጥር አንድ እንደሆነች እሷን የሚተካ ሴት እንደሌለ ሊነግራት ይገባል። and it's good to be romantic በጣም ያስፈልጋል። ከዛ ደግሞ እሷ ደክሞታል ምንድነው ምናልባት መኪና እንኳን የለው ይሆናል እኮ ግን ኦነርስት አንዳንድ ቤት እኮ ስትገቢ ትደነግጫለሽ ባሏን እንዴት እንደምታከብር። እኔ አሁን አንድ ወዳጅ አለኝ ዶክተር ነው፣ ቢዝነስ ዓለም ውስጥም አለ። ቤታቸው ሄጄ ሚስትየው እንዴት ትሪት እንደምታደርገው እንዴት ትሪት ሌላም ደግሞ አለች በጣም ወዳጅ ነች ለኔ እና ሄጃለሁ ቤታቸው። ባልየው እንዴት እንደሚያዝ በቃ የእውነት ንጉስ ነው፣ የደንበኛ ንጉስ ነው። እሱ ደግሞ እሷ እንዴት ትሪት እንደሚያደርጋት ብታይ ደግሞ በቃ ልዕልት ነች፣ ቴጌ ነች። ይህንን ካደረጉ ፍሎሪሽ ያደርጋል። እግዚአብሔር በምድር ላይ ከሰጣቸው ነገሮች መልካም ነገሮች መካከል አንዱ ሮማንስ ይመስለኛል። ይሄ ሮማንቲክ የሆነ ህይወት፣ የፍቅር ህይወት እነሱን መንከባከብ ያስፈልጋል ብዬ አምናለሁ። አንዱ መሰረታዊ ነገር ሊስኒንግ ነው። አሁን ባልና ሚስት ቁጭ ብሎ እያወሩ ነው አይደለም? እሷ ምንድን ነው ልትለኝ የፈለገችው ብሎ ማዳመጥ አለበት። what is she trying to say? ልቧ ውስጥ ምንድን ነው ያለው? ልትነግረኝ የፈለገችው ነገር ምንድን ነው? ምን እያለች ነው ብሎ ከልቡ ቁጭ ብሎ ሊያዳምጣት ያስፈልጋል። እሷን ለማሳመን እንዲህ ነው እኮ ወይም ደግሞ መፍትሄ ለማምጣት ከሞከር እሷን ትሩሊ ዲፕሊ ሲንሰርሊ አንደርስታንድ ሊያደርጋት መሞከር አለበት። እሷም ደግሞ እሱን አንደርስታንድ ልታደርገው ልታዳምጠው ይገባል። ምንድን ነው የሚፈልገው? ፍርሃቱ ምንድን ነው? ንቀቱ ምንድን ነው? ፍላጎቱ ምንድን ነው? አምቢሽኑ ምንድን ነው? ኮሚኒኬት ከተደራረጉ አብዛኛው ችግር ተወግዷል። ባናኗራቸውም ኮምፓቲብል ከሆኑ ማለት ለምሳሌ ልጆች አሉ፣ እሷ ልጆቿን ቴክ ኬር ታደርጋለች እንበል፣ እሱ ቢዚ ነው እንበል፣ ልጆቹን ይሰራል። እሱ ሲሰራ ሻይ ታቀርብለታለች፣ እሷ ልጆቿን ያግዛታል። በአንዱ የጎደለውን እንዲሞላ ማድረግ ነው። ስለዚህ ኮምፓቲቢሊቲ ያስፈልጋል። ፍቅር ወደ ኮሚትመንት የሚያመጣ ዲፕ ኢሞሽን ነው። በሁላችንም ህይወት ውስጥ አንድ ጊዜ የወደድናት ሴት ትኖራለች፣ የማትደገም
ትኖራለች። አንዳንድ ጊዜ ላናነሳት ሁሉ እንችላለን፣ ላትታወቅ ትችላለች በስቶሪያችን ውስጥ እና እንደዛ ትኖራለች። ግን አይነቶቹ ይለያያሉ። የፍቅር አይነቶች ለምሳሌ 30 ዓመት አብረው በፍቅር የሚኖሩ ሰዎች አይተሻል። አሁን በጣም ብሪፍሊ ካነሳ ነው ሰልፍ ላቭ አለ፣ ራስን መውደድ። ፊሎስ አለ ወይም ፊሊዮስ አለ፣ ፍሬንድሺፕ ላቭ ነው። ከዛ ኢሮስ አለ፣ አፌክሽን የሮማንቲክ ላቭ ነው። ከዛ ፕራግማ አለ። ፕራግማ እነዚህ አሁን 30 ዓመት በፍቅር የሚኖሩት ቱት አድርገው ከሰዓት በኋላ ወቅ ሲያደርጉ የምታያቸው ባልና ሚስቶች የሉ፣ እነሱ ያኛው ፕራግማ ላቭ ነው ያላቸው። ከዛ ፋሚሊ ላቭ አለ፣ ስቶርጌ። ከዛ ደግሞ ኦብሰሲቭ ላቭ ደግሞ አለ፣ ማኒክ ላቭ የሚባል። ይህ በጣም የሚቀና ለምን አየሽው፣ ለምን ስልኩን አነሳሽ፣ ስልክ ስደውል ለምንድነው ስልክሽ ያልተነሳው፣ እንዴት በጣም ፖሰሲቭ የሆነ አስጨናቂ ላቭ ደግሞ አለ። ዋን ሳይድ ነው ብዙ ጊዜ። እሱ ደግሞ ዋን ሳይድ ደግሞ ለብቻው አለ። ይሄኛው ኦብሰሲቭ ላቭ በቃ ኦብሰስድ ሆኗል፣ በአንቺ ኦብሰስድ ሆኗል፣ ሀሳቡ ጋር አንቺ ነሽ፣ ስልክ ካላነሳሽ ከሆነ ሰው ጋር ነሽ። ቅናት አለ፣ በጣም ከፍተኛ ቅናት አለ። የሆነ ሰው ስላየሽ ይናደዳል፣ እሱ ስላየሽ ይናደዳል። አንቺ እኮ አይደለሽም ያየሽው፣ ሰውየው ነው ያየው። ከዛ ያኛው ደግሞ ዋን ሳይድድ ላቭ ደግሞ አለ። ዋን ሳይድድ ላቭ ደግሞ እሷ ወዳው እሱ አይወዳትም፣ ወይ ደግሞ እሱ ወዷት እሷ ደግሞ አልወደደችው። ይሄ ሌላው ደግሞ ኢንፋቹዌሽን ነው ይባላል። ኢንፋቹዌሽን ደግሞ ለትንሽ ጊዜ ነው፣ ለአንድ ሳምንት ምናምን። ድንገት ተገናኙ፣ አይኑ ላይ ነች፣ ወዷታል፣ ፍቅር የያዘው መስሎታል። ከ15 ቀን በኋላ የለም። እና ይሄ ፕራግማ የሚባለው ረጅም ጊዜ የሚኖሩበት ፍቅር በመላመድ ይመጣል። መላመድ ይመጣል፣ ጓደኛ ይሆናሉ፣ ይዋደዳሉ፣ ታስብለታለች፣ ያስብላታል። አይ ቲንክ ሴኪሪቲ፣ ሴፍቲ፣ ኮምፈርት ምናምን በተፈጥሮ ሴት ልጅ የምትፈልገው በላይፏ ፕሮቴክትድ መሆን፣ ሴኪርድ መሆን፣ ኬር መደረግ፣ ኬሪንግ የሆነ ወንድ ምናምን። አልቲሜትሊ የምታገቡት እንደዚ አይነት ወንድ ነው ማለት። ይሄኛው አንድ በጣም የሚገርመኝ ሙዚቃ አለ፣ ሞተህ ባይኔ እንዳላይ የሚል ያለው በዓለም ላይ። ይሄ በእኔ በኪነ ጥበብ የመጨረሻው ደረጃ የፍቅር መግለጫ ይመስለኛል። እኔ 7 ጊዜ ልሞት እኮ ትላለች፣ አንተ ሞተህ ከማይ እኔ 7 ጊዜ። እንዴት ነው ይሄ ቁመናህ ምናምን፣ ጉንጮች ምናምን፣ አይኖች እነሱ እንዴት ይፈርሳሉ? ነው የሞት ይሻላል ትላለች። ከባድ ፍቅር ነው።